ዲሞክራሲ በቅጡ ይታይባታል የምትባለው አሜሪካ አዳዲስ ነገሮችን ማሳየት ከጀመረች ሰንበትበት ብላለች። አደባባይ የሀገሬው ሕዝብ ጩኸትና ተቃውሞ ተባብሶ ቀጥሏል። በመንግስትም በኩል እናንተ አይደላችሁም እኛ ነን ወሳኞች የሚል እርምጃ ከአይኤስ ወገን እየታየ ይገኛል። የሀገሬው ቀውጢ ጥያቄ እንደዚሁም የሀገሪቱ የኢሚግሬሽን ባለስልጣን እንደዚሁም የትራምፕን አዱሲም ፖሊሶች ምን ነገሮች በውስጣቸው ይዘዋል። ይህም ብቻም አይደለም የአይኤስ ኤጀንት አመሰራረት እንደዚሁም የሀገሪቱን የኢሚግሬሽን ታሪክ በአጭሩ እንመለከታለን። I'm the commander at large for Customs and Border Protection. የሀገራችን ፖሊሶች ህዝባቸውን በእንደዚህ አይነት መልኩ ሲቀበሉ ብዙዎቻችን በጎና ሹፈን ነበር። ምናልባትም ስላልሰለጠነን ያልንም አልጠፋንም። ነገር ግን በአሜሪካ ምድር ዛሬ ላይ ከዚህም የባሱ ድርጊቶች እየተከሰቱ ቀጥለዋል። ሀገር የሀገሯ የድንበር ሁኔታ እንደዚሁም ደህንነት ሲያሰጋት እንደምታሰባጥረውና እንደምታዘጋጀው ጦር ሁሉ አይስ ኤጀንትም ለሀገረ አሜሪካ የድንበር ጉዳይ እንደዚሁም የደህንነት ጉዳይ ራሱን ተጠያቂ አድርጎ የተቋቋመ ወታደራዊ እንደዚሁም ደግሞ በቴክኖሎጂ የታጠረና የበለጸገ ተቋም ነው። እንደ ከዚህ ቀደም ሁሉ ዓለም ገና አልነቃችም። በአሜሪካ የከተማ ዳርቻዎች ሰፊው የምሽት ሰማይ ስር ባሉ ተራ ቤቶች ውስጥ ቤተሰቦች በሰላም ተኝተዋል። ነገር ግን በዚያ ጸጥታ ውስጥ አንድ ድምጽ ይሰማል። የታክቲካል ጫማዎች አስፈሪና ምታቸው የተስተካከለ የእርምጃ ድምጽ ይሰማል። ጥቁር የአይስ ኤጀንቶች መብራታቸው ጠፍቶ ይታያል። ጥቁር የደንብ ልብስ የለበሱ የታጠቁ ሰዎች አሉ። በደረታቸው ላይም 3 ፊደላት በደመቀ ነጭ ቀለም ተጽፎ ይታያል። እሱም አይስ ይላል። ፖሊስ ክፈቱ የሚል ድምጽ ጸጥታውን ይሰብረዋል። በሩ ሲከፈት ሰላም ይጠፋል። ልጆች ይጮዋሉ፣ እናቶች ይማጸናሉ። በጥቂት ሰከንዶች ውስጥ አንድ አባት በካቴና ታስሮ ወደሚጠበቅበት መኪና ይወሰዳል። ለቤተሰቡ ይህ እሱን የሚያዩበት የመጨረሻም አንድ መንገድ ብቻ ሊሆን ይችላል። ይህ የፊልም ትዕይንት አይደለም። ይህ የዩኤስ የኢሚግሬሽን እንደዚሁም የጉምሩክ ማዕከል የአይስ የዕለት ተዕለት ተግባር ነው። ይህ አይስ ነው። ዛሬ ከመጋረጃ ጀርባ እንገባለን። ይህ ተቋም እንዴት በአሜሪካ ውስጥ እጅግ የሚፈራ ተቋም ሆነ? ከሴፕቴምበር 11 አመድ ውስጥ የበቀለ ተቋም ሽብርተኞችን ከማደን ተነስቶ ሰነድ የሌላቸውን የቀን ሰራተኞች ወደ ማደን እንዴት ተሸጋገረ? ከሚስጥራዊ ስለላ መረቦች እስከ እስር ቤቶች ውስጥ ያሉትን እውነታዎች አንድ በአንድ እንመረምራለን። ለጂኤምሲ አዲስ የሆናችሁ ቤተሰቦች ካላችሁ ቻናላችንን ሰብስክራይብ ብታደርጉ በየዕለቱ የምንለቃቸው እንደዚሁም ዓለም አቀፋዊ ጉዳዮችን በቀጥታ ታገኛላችሁ። እንደዚሁም ይህን ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ ያድርጉ። አይስ እንደዚሁ በባዶ ሜዳ የተቋቋመ ተቋም አይደለም። ታሪኩ የሚጀምረው በሴፕቴምበር 11 2001 ላይ ነበር። የመንትዮቹ ህንጻዎች ሲፈራረሱ አሜሪካ ታውቆ የማይታወቅ ድንጋጤ ውስጥ ገብታ ነበር። ዋሽንግተን አንድ ወሳኝ ጥያቄ ጠየቀች። እነዚህ ሽብርተኞች እንዴት በድንበሮቻችን በኩል ሰርገው ገቡ የሚል ጥያቄ ነበር የጠየቀችው። መልሱም የኢሚግሬሽን ቁጥጥር ውድቀት ተደርጎ ተወሰደ። በ2003 በአሜሪካ ታሪክ ትልቁ የመንግስት መልሶ ማደራጀት አካል ሆነ። የሀገር ውስጥ ደህንነት መስሪያ ቤት DHS ተቋቋመ። አይስ እንደ ዋና የውጊያ ክንፍ ተደርጎ ተቆጠረ። በመጀመሪያ ተልእኮ ግልጽ ነበር። ሽብርተኞችን፣ የደንዛዥ እጽ ነገስታትን እና የጦር መሳሪያ አሸጋጋሪዎችን ማደን የሚል ቅጽል ስም ነበር የያዘው። መፈክሩም እንደዚሁም መጥፎች ሰዎችን ማስወገድ የሚል ነበር። ነገር ግን ባለፉት 10 ዓመታት ውስጥ ተልእኮ ሙሉ በሙሉ የተቀየረ ይመስላል። በቢሊዮን የሚቆጠሩ ዶላሮች በጀት እየተመደበለት አይስ የራሱን የስለላ መስሪያ ቤት፣ የራሱን የአውሮፕላን መርከቦች እንደዚሁም የራሱን የግል እስር ቤቶች ያሉት ግዙፍ የመንግስት ማሽን ሆኖ ተገኘ። ዛሬ በሁለት ዋና ዘርፎች ተከፍሎ እናገኘዋለን። ERO የሚባለው ወይም ደግሞ ኢንፎርስመንት ኤንድ ሪሙቫል ኦፕሬሽን ሰዎችን በአካል የሚይዘው እንደዚሁም የሚያባረረው ክንፍ፣ HSI ወይም ደግሞ ሆምላንድ ሴኩሪቲ ኢንቨስቲጌሽን ድንበር ተሻጋሪ ወንጀሎችን የሚቆጣጠሩ ሁለት አካላት ሆነው ተከፍለው ይገኛሉ። ነገር ግን በጣም አወዛጋቢ ጉዳይ የERO ዘርፍ ውስጥ የሚገኙት ናቸው። በሮች ላይ የሚያንኳኩት እነዚህም ስልጣን ያላቸው አካላት እነዚህ ናቸው። ግን አይስ ማንንም የማደን ስልጣን አለው ወይ የሚል ጥያቄ ይነሳል። ህጉ በእርግጥስ ምን ይላል የሚሉትን እንግዲህ ልንመለከት ነው። ሰነድ የሌለው ስደተኛ በእርግጥ በአሜሪካ ውስጥ መደበቅ ይችላል ወይ ለሚለው ጥያቄ እንደ አይስ አባባል መልሶ አይቻልም ነው። ተቋሙ ከማንኛውም የአካባቢ ፖሊስ መስሪያ ቤት በላይ የሆነ ቴክኖሎጂዎችን በውስጡ ይጠቀማል። የመጀመሪያው መሳሪያቸው የመረጃ ድር ወይም ደግሞ ኢንፎርሜሽን ዌብ የሚባለው ነው። አንድ ሰው የትራፊክ ደንብ ቢጥስ፣ ሆስፒታል ቢጎበኝ ወይም ደግሞ የኤሌክትሪክ ክፍያ ለመክፈል ቅጽ ሲሞላ አይስ ያንን መረጃ ማግኘት ይችላል። የግል የቴክኖሎጂ ኩባንያዎች የአካባቢ መረጃዎችና የስልክ ቁጥሮችን ለተቋሙ ይሸጣሉ። በተጨማሪም አንድ ተሽከርካሪ በሰከንዶች ውስጥ የት እንደሚንቀሳቀስ በትክክል ለመከታተል ባለ ከፍተኛ ፍጥነት የሰሌዳ አንባቢ ወይም ደግሞ ላይሰንስ ፕሌት ሪደሮችን ይጠቀማሉ። ከዚህ ባለፈ የፊት መታወቂያ ወይ ደግሞ ፌሻል ሪኮግኒሽን ይጠቀማሉ። በህዝባዊ ቦታዎች ላይ የተቀመጡ ካሜራዎች ፊታቸውን በመቃኘት ከግዙፍ የመረጃ ተቋማት ጋር ያመሳክራሉ።
እንደ ማንነታቸው ከታወቀ በኋላ በተለይም ስደተኞች ዘመቻው እንዲጀመርባቸው ይደረጋል። የአይስ ወኪሎች ወረራ ከማድረጋቸው በፊት ለሳምንታት ክትትል ማድረግ ይቀጥላሉ። መቼ ወደ ስራ ቦታ ሰውየው እንደሚወጣ፣ ልጆቹ የትኛው ትምህርት ቤት እንደሚማሩ ሙሉ መረጃ ያጠናሉ። ሁሉንም ነገር እስኪያውቁ ድረስ አደኑ በአካል ከመደረጉ በፊት በዲጂታል መንገድ ሙሉ በሙሉ ይጠናቀቃል ማለት ነው። አንዴ እግር በእግር ዘመቻው ከተጠናቀቀ በኋላ ስደተኞች በካቴና ታስረው ወደ ጥቁር ቫኖች ይገባሉ። ቀጣዩ ማቆያ የአይስ እስር ቤት ይሆናል። ይህም ማዕከል ነው። በመንግስት ማዕከላት ተብለው ይታወቃሉ። ግን እንደ እውነቱ ከሆነ ከፍተኛ ጥበቃ የሚደረግባቸው እስር ቤቶች እንደሆኑ ጋዜጠኞች ይናገራሉ። አይስ በመላው ሀገሪቱ በመቶዎች የሚቆጠሩ እንደነዚህ አይነት ተቋማትን ያንቀሳቅሳል። አብዛኞቹ የሚተዳደሩት በትርፍ ተኮር የግል ኩባንያዎች በኩል ነው። ይህም ማለት ለአይስ ስደተኛ ማሰር ትልቅ ንግድ ነው ማለት ነው። አንድ ሰው በታሰረ ቁጥር የግል ኩባንያዎች ከመንግስት ገንዘብ ይሰበስባሉ። ሰብአዊነትና ትርፍ የሚጋጭበት ቦታ እንግዲህ እዚህ ጋር ይሆናል ማለት ነው። ወደ እነዚህ ተቋማት ዘልቀው መግባት የቻሉ ጋዜጠኞች አስደንጋጭ ሁኔታዎችን መዘገብ ችለዋል። ኪሌራስ ወይም ደግሞ የበረዶ ሳጥኖች በጣም በረዶ በሆኑ ቅዝቃዜዎች ውስጥ የሚቆዩ ክፍሎች ናቸው። ስደተኞች በኮንክሪት ወለል ላይ በአልሙኒየም ብርድ ልብሶች ተጠቅልለው ምንም አይነት የሕክምና እንቅስቃሴ ሳያደርጉ እዛው እንዲቆዩ ይደረጋሉ። ይህም በዜሮ መቻቻል ወይም ደግሞ ዜሮ ቶለራንስ ፖሊሲ ወቅት ልጆች ከወላጆቻቸው ተነጥለው አስከፊ ወቅት የሚያሳልፉበት ወቅት ነው። የተቋሚው ጨካኝ ገጽታ ያሳየበት ጥቁሩ ምዕራፍ ይህ ነው። እንግዲህ በእስር ማዕከላቱ ያለው ቆይታ ሲያበቃ የመጨረሻው ትዕዛዝ ይወጣል። ሀገር ማባረር ወይም ደግሞ ዲፖርቴሽን የሚባለው ነገር እያንዳንዳቸው ይህ የሞት ፍርድ ያክል ይቆጠራል። በተለይም ለስደተኞች ወደ ሀገራቸው መመለስ ማለት የወረበላ ቡድን መጫወቻ ወይም ጥቃት መፈጸሚያ፣ ከፍተኛ ድህነት ወይም ደግሞ ሞት የሚል ትርጉም አለው። አይስ የራሱን የአየር መንገድ ያለው ተቋም ነው። አይስ ኤር የሚባል በየሳምንቱ በሺዎች የሚቆጠሩ ሰዎች በእነዚህ አውሮፕላኖች ተጭነው ወደ መካከለኛው አሜሪካ፣ አፍሪካ፣ ኤዥያ ይጓዛሉ። ዛሬ አይስ በአሜሪካ ፖለቲካ ውስጥ ትልቁን የክብር ነጥብ አግኝቷል። አይስ ዩደም ወይም ደግሞ አብብልሽ አይስ የሚሉ እንቅስቃሴዎች ከጎዳና ተነስተው እስከ ኮንግረስ አዳራሾች ደርሰዋል። ተቾች ተቋሙ ከልክ ያለፈ ስልጣን አንግቦ ይዟል ይላሉ። ቁጥጥር ግን የለበትም የሚሉም አሉ። በሌላ በኩል ደግሞ በሚሊዮን የሚቆጠሩ አሜሪካውያን ሰዎች ያለ አይስ ድንበራችን ክፍት ይሆናል፣ የሀገር ደህንነት መከታ ነው የሚሉም ቀጥለዋሉ። የዘጋቢ ፊልም ስለ አንድ ተቋም ብቻ አይደለም፣ የአሜሪካ ነፍስ ስላለው ግጭትም ያወራል። የነጻነት ምድር በአሁን ጊዜ በገዛ ድንበራቸው ምክንያት ከራሳቸው ጋር እየተዋጉ ይገኛሉ። ዛሬ ምሽት እንኳን በጸጥታ ከተማ ውስጥ የሚንቀሳቀሱ የተለያዩ ጥቁር መኪኖችና የአይስ ኤጀንቶች ቀጥለዋል። ቀጣዩ የማን በር ይንኳኳል የሚለው የብዙ አሜሪካውያን ጥያቄ ነው። ስለተመለከታችሁ እናመሰግናለን። ይህ የአይስ የጥላ ስር ዳኞችን የተመለከተ መረጃ ነው። ለጄምሲ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም የቪዲዮ ላይክ በማድረግ ለብዙዎች እንዲደርስ ያደርጉ።